ሞት በጥር በነሐሴ መቃብር በመባል የእመቤታችን ቅድስት ድንግል ማርያም ረፍቷ እንዲሁም እርገቷ የሚታሰብባት ጾመ ፍልሰታ ኦርቶዶክሳውያን በልዩ ሁኔታ ጓጉቶ የሚጾሟት በዚህችም ጾም የብዙሃኖች ቋጠሮና ውጣ ውረድ ምስጢር የሚፈታበት የፍልሰታ ጾም ብዙሃኖች በራቸውን ዘግተው ሱባኤ ገብተው በልዩ ፍቅር የሚጾሟት ከእመቤታችን ከቅድስት ድንግል ማርያም ልዩ ልዩ በረከቶችን የምናገኝበት እጅግ ተናፋቂዋ የጾም ወቅት ጾመ ፍልሰታ። ታዲያ የዚህች ጾም መነሻ ምክንያት ምንድን ነው? ለምንስ ሞት በጥር በነሐሴ መቃብር ይባላል? ውድ የግሩማ ሚዲያ ተከታታዮች ዛሬ በቤተ ክርስቲያናችን ካሉት ሰባቱ የአዋጅ ጾሞች ውስጥ ስለሆነችው የፍልሰታ ጾም በሰፊው እንማማራለን። እንደተለመደው ይህንን ቪዲዮ ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ፍልሰታ ለማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚጾሙ አጽዋማት ከሰባቱ አዋጅ አጽዋማት አንዱ ሲሆን ምዕመናን ለእመቤታችን ለቅድስት ድንግል ማርያም ያላቸው ልዩ ፍቅር፣ ክብርና ተማጽኖ የሚገልጹበት እጅግ የተወደደ ጾም ነው። ጾመ ፍልሰታ ለማርያም ከሕፃናት ጀምሮ እስከ አረጋውያን፣ ወጣቱ፣ ሴቱ፣ ወንዱ በሁሉም ዘንድ የሚጾም ታላቅ ጾም ነው። ፍልሰታ የሚለው ቃል ፈለሰ፣ ተሰደደ፣ ተገለጠ፣ መከፈት፣ መገለጥ፣ የመዝጊያ መጋረጃ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያምን ትንሣኤ ይመለከታል። ፍልሰት የሚለው ቃል አንድ ሀገር ወደ ሌላ ሀገር መሄድን ያመለክታል። ፍልሰታ ለማርያም ሲባልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መወሰዷን ማረጓን በኋላም ስጋዋ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ነው። እመቤታችን ቅድስት ድንግል ማርያም 64 ዓመት በዚህ ዓለም ኖራ በሞት ከተለየች በኋላ እንደ አንድ ልጇ ሞታ መነሳቷና እርገቷ ያዩ ዘንድ ሐዋርያት ከነሐሴ 1 እስከ 16 የጾሙት ጾም ነው። እመቤታችን ከአባቷ ከኢያቄም ከእናቷ ከሐና ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል ወረዳ በብጽዓት እንደተወለደች የቤተ ክርስቲያን ታሪክ በሰፊው ያስረዳል። በጾም በጸሎት የተገኘች ናት። ንጽሕት በመሆኗም ማኅደረ እግዚአብሔር ሆናለች። እመቤታችን ከእናትና ከአባቷ ዘንድ 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ 33 ዓመት ከ3 ወር፣ ከዮሐንስ ወልደ ነጎድጓድ ዘንድ 14 ዓመት ከ9 ወር፣ ጠቅላላ ድምር 64 ዓመት ሲሆናት ጥር 21 በ49 ዓመተ ምህረት ከዚህ ዓለም በሞት ተለይታለች። ነቢያት አስቀድሞ ስለ እመቤታችን ዕረፍትና ትንሣኤ በምስጢር ተናግሯል። ነቢዩ ቅዱስ ዳዊት በመዝሙር 136 ቁጥር 8 ላይ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሏል። ፈጣሪ ሆይ ምዕመናንን ወደምታሳርፍበት ወደ መንግስተ ሰማያት የመቅደስ ታቦት ድንግል ማርያም ይዘህ ተነስ ሲል ነው። ይህ እመቤታችን እንደ ልጇ ትንሣኤ መነሳቷን የሚያመለክት ነው። ታቦት ያላትም ማደሪያው ስለሆነች ነው። ጠቢቡ ሰለሞን ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ፣ የቀረ ቃል በምድራችን ተሰማ፣ በለሱ ጎመራ፣ ወይኖችም አበቡ፣ መዓዛቸውንም ሰጡ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ተነሺ ሲል ስለእመቤታችን በምሳሌ ተናግሯል። ወዳጁን ውበቱን ተነሺ ነይ እያለ የተጣራው ኢየሱስ ክርስቶስ ነው። ተጠሪዋም እመቤታችን ናት። እነሆ ክረምት አለፈ ማለት በስደት በአይሁድ የዘወትር ጠላትነት በልጇ መከራና ስቅላት ስምዖን በቤተ መቅደስ እንደተናገረ ልቧ በሐዘን ሰይፍ የተከፈለበት በሐዘን ፍላጻ የተወጋበት የመከራ ክረምቱ ወቅት አልፎ የክርስቶስ ሕማሙ ሞቱ ቤዛነቱ ተፈጽሟል። ትንሣኤ በምድር ላይ ተገልጧል፣ ተሰብኳል ማለት ነው። በምድራችን አበባ ታይቷል ማለት የሐዋርያት ድምጽ በምድር ሁሉ ደርሷል ማለት ነው። ነቢዩ ቅዱስ ዳዊት ድምጻቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ ብሎ ስለ ሐዋርያት የተናገረውን በዓለም ያለውን መከራ ስደት ሲገልጽ ነው። የዜማም ጊዜ ደረሰ ያለው የመከራን ጊዜ ነው። ሸለቆች በእህል ተሸፈኑ፣ በደስታ ይጮኻሉ ይዘምራሉም ተብሏል። የመከር ጊዜ ደረሰ የተባለው መከር የፍሬ ጊዜ በመሆኑ ክርስትና አፍርቷል ማለት ነው። በለሱ ጎሞራ ማለት ደግሞ በጎ ምግባር ፍሬ ሳያፈሩ የነበሩ ሰዎች በጎ ምግባር መስራት መጀመራቸውን የሚያሳይ ነው። በመጨረሻም ወይኖች አብበዋል፣ መዓዛቸውንም ሰጥተዋል እንደተባለ በመላው ዓለም አብያተ ክርስቲያናት በሃይማኖት ማበብ መዓዛ ምግባራቸውን ማቅረብ ከጀመሩ በኋላ እመቤታችን አረፈች። እመቤታችን ጥር 21 ቀን ዕረፍት በሆነበት ዕለት ሐዋርያት የእመቤታችንን ሥጋ ለማሳረፍ ወደ ጌቴሴማኒ መካነ ዕረፍት ይዘው ሲሄዱ አይሁድ በቅናት መንፈስ ተነሳስተው ቀድሞ ልጇ በ3ኛው ቀን ከሙታን ተነሳ፣ በ40ኛው ቀን ወደ ሰማይ አረገ፣ እንደገና ተመልሶ ይህን ዓለም ለማሳለፍ ይመጣል እያሉ በማስተማር ሕዝቡን ፈጽሞ ወስደውታል። አሁን ደግሞ ዝም ብለን ብንተዋት እርሷንም እንደ ልጇ ተነሳች አረገች እያሉ በማስተማር ሲያውቁ ሊኖሩ አይደለምን? ኑ ተሰብሰቡና በእሳትና አቃጥላት ብለው ተማክረው መጥተው ከመካከላቸው ታውፋንያ የተባለ ጎበዝ አይሁዳዊ ተመርጦ ሄዶ የእመቤታችንን ሥጋ የተሸከሙትን አልጋ ሸንኮር ያዘ። የአልጋውን ሸንኮር በያዘ ጊዜ የእግዚአብሔር መልአክ በእሳት ሰይፍ ሁለት እጁን ስለቆረጣቸው ከአልጋው ሸንኮር ላይ ተንጠልጥለው ቀሩ። ታውፋንያ በፈጸመው ድርጊት ተጸጽቶ ወደ እመቤታችን ስለተማጸነ በህቡ ተአምር የተቆረጡ እጆቹ እንደ ቀድሞ አድርጋ ፈውሰዋለች። የእግዚአብሔር መልአክ የእመቤታችንን ሥጋ ከሐዋርያው ዮሐንስ ወልደ ነጎድጓድ ጋር ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቁ። ጌታም
ጌታም የእመቤታችንን ሥጋ ታወጣ ዘንድ ምድር እንዲጠሯት ሰባቱ የመላእክት አለቆች አዘዛቸው። እነርሱም ትወጪ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን የማርያም ሥጋዋ ወጣ። ጌታችንም ዘላለማዊ ወደ ሆነ መንግሥተ ሰማያት መላእክትና ሰማዕታት እየሰገዱላት አሳረጓት። ንጉሥ ዳዊት በወርቅ ልብስ ተጎናጽፋ ተሸፋፍናና ንግሥቲቱ በቀኝ ትቆማለች እንዳለ፣ ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ተመልሶ ከሰማይ ወረደ። ሐዋርያት ተሰብስበው ስለ እመቤታችን ሥጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋን በታላቅ ክብር ማድረጉን ነገራቸው። ሐዋርያትም ዓመት ሙሉ ቆዩ። የነሐሴ ወር በገባ ቀን ዮሐንስ እንዲህ አላቸው፣ የእመቤታችንን ሥጋዋን ለማየት ኑ 2 ሱባዔ በመጾም እንለምን አለ። በጾም በጸሎት ሱባዔ ያዙ። ጌታም የእመቤታችንን ሥጋ አምጥቶ ስለሰጣቸው በታላቅ ዝማሬ በውዳሴና በጽኑ ምህላ ወስደው ቀድሞ በተዘጋጀው መካነ ዕረፍት በጌቴሴማኒ ቀበሯት። የእመቤታችንን የቀብር ሥነ ሥርዓት በተፈጸመ ጊዜ ከ12ቱ አንዱ ቶማስ አልነበረምና ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ እመቤታችን በተቀበረች በ3ኛው ቀን እንደ ልጇ ትንሣኤ ተነሳ ስታርግ ያገኛታል። ትንሣኤዋን ለሌሎቹ ሐዋርያት አይተው ለእርሱ የቀረበት መስሎት ተበሳጭቶ በመጀመሪያ የልጅሽን ትንሣኤ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ከማዛውን የተነሳ ከደመና ተወርውሮ ሊወድቅ አጣው። እመቤታችን ከእርሱ በቀር ሌሎች ሐዋርያት ትንሣኤዋን እንዳላዩ ነግራው አጽንታው ሄዶም ለሐዋርያት የሆነውን ሁሉ እንዲነግራቸው አዘዛው ምልክት የሆነ ዘንድ ሰበኗን ሰጥተው አረገች። ሐዋርያው ቶማስም ኢየሩሳሌም በደረሰ ጊዜ እመቤታችንን እኮ ቀበርናት ብሎ ነገሩት። እርሱም ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። አንተ እንጂ የጌታን ትንሣኤ ተጠራጠርክ፣ አሁንም አታምንምን ብለው በቅዱስ ጴጥሮስ መሪነት ወደ እመቤታችን መካነ መቃብር ይዘውት ሄደው መቃብሩን ቢከፍቱ ሥጋውን አጡት፣ ደነገጡም። ቶማስም አታምኑኝም ብዬ እንጂ እመቤታችን ተነስታ አድርጋለች ብሎ የሆነውን ሁሉ ነገራቸው። ለማረጋገጫ ምልክት እንዲሆን የሰጠችውን ሰበኗን አሳያቸው። ሰበኗን ለበረከት ቆራርጦ ከተከፋፈሉ በኋላ ወደ የአህጉረ ስብከታቸው ሄደዋል። ሐዋርያትም ትንሣኤሽን ቶማስ አይቶኛ እንዴት ይቀርብናል ብለው ከነሐሴ 1 ቀን ጀምሮ ሱባዔ ገቡ። በሱባዔ መጨረሻ በነሐሴ 16 ቀን ጌታችን ጸሎታቸውን ተቀብለው እመቤታችንን መንበር፣ ቅዱስ ጴጥሮስን ንፍቅ ረዳት ቄስ፣ ቅዱስ እስጢፋኖስን ገባሬ ሰናይ ዋና ዲያቆን አድርጎ ቀድሶ ሁሉን ካቆረቧቸው በኋላ የእመቤታችን እርገቷን ለማየት አብቅቷቸዋል። ቤተክርስቲያናችንም ስርዓት ሰርታ ከሰባቱ አበይት አጽዋማት ተርታ አስገብታ ይህንን ታላቅ የበረከት የምስጢር መግለጫ ጾም እንድንጾም አድርጋለች። ሐዋርያት ያዩትን ድንቅ ምስጢር የእመቤታችን ትንሣኤና እርገት ለማየትና ከሐዋርያት አበው በረከት ለመሳተፍ ጌታችን ልጆቼ ይላቸው ለነበሩ ሐዋርያት አምሳል ሕፃናትና ወጣቶች፣ ሴቶችና ወንዶች፣ አረጋውያንም የጾመ ፍልሰታን መድረስ በናፍቆት እየጠበቁ በየዓመቱ በጾም በጸሎት ያሳልፏታል። የእመቤታችን ትንሣኤና እርገት መታሰቢያ በጾመ ፍልሰታ ወቅት ብዙዎች ከቤታቸው ተለይተው በመቃብር ቤት ዘግተው አልጋና ምንጣፍ ትተው በመሬት ላይ ተኝተው ውሃ እየቀመሱ በጾምና በጸሎት በመትጋት በታላቅ ተጋድሎ ይሰነብቱበታል። በሰሙነ ፍልሰታ ምዕመናን ለእመቤታችን ያላቸውን ጽኑ ጥልቅ ፍቅር የሚያሳዩበት ነው። ጌታችን 3 መዓልትና 3 ሌሊት በከርሰ መቃብር ቆይቶና ሙስና መቃብርን ሳያገኘው መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በስልጣኑ እሁድ በመንፈቀ ሌሊት እንደተነሳ ሁሉ እርሷም በተቀበረች በ3ኛው ቀን ማኅደረ መለኮት ናትና ሙስና መቃብር ሳያገኛት መግነዝ ፍቱልኝ መቃብር ክፈቱልኝ ሳትል የልጇ ስልጣን ኃይል ሆኗት መነሳቷ ትንሣኤዋ እንደ ልጇ ትንሣኤ ነው ተብሎ ሲከበርላት ይኖራል። በጾመ ፍልሰታ በቤተ ክርስቲያናችን በየቀኑ በማኅሌቱ በየሰዓታቱ በቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ እርገቷ ድረስ ያለው ታሪኳ፣ ለአምላክ ማደሪያነት መመረጧ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰውን ወዳድነቷ በስፋት ይነገራል። እመቤታችንን ከሚያወድሱ ድርሳናት መካከልም በተለይም ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ነገረ ድኅነትን ከነገረ ማርያም ጋር በማዛመድ የሚያት ውዳሴ ማርያም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያምን ለተዋህዶ በእግዚአብሔር መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽህናዋን የሚያወሱ ናቸው። በጾመ ፍልሰታ ባህታውያን ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባዔ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንዲሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። እኛም የእመቤታችን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንንና የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን። የምንችል ደግሞ አስቀድሰን ቅዱስ ሥጋውንና ክቡሩን ደሙን እንቀበላለን። እግዚአብሔር አምላክ ጾመ ፍልሰታን በሰላም አስጀምሮ በሰላም ያስጨርሰን። ከእመቤታችን ከቅድስት ድንግል ማርያም ረድኤቷም ጣዕም ፍቅር አማላጅነቷን ያሳትፈን። ወስብሐት ለእግዚአብሔር።
ውድ የግሩማን ሚዲያ ተከታታዮች በዚህ ቪዲዮ ብዙ እንደተማማርን ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። ያሉትን ማንኛውንም ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።